የሚኖር የሁላችን አባት አንድ ነው እግዚአብሔር አይደለም ሁለት ሶስት። አንድ ጌታ አንድ ሃይማኖት አንድ መንፈስ አንድ ጥምቀት በሁሉ የሚኖር የሁላችን አባት አንድ ነው እግዚአብሔር አይደለም ሁለት ሶስት። በራስ ጥበብ ሳይሆን በስሌት በድምር መደመር ማባዛት ቁጥር በመቀመር የሰው ልጅ ተመለስ ከቶ አትደናገር ተጨማሪም የለው አንድ ነው እግዚአብሔር። ስሙን የጠራው የምንጓደድበት የሚያስመካ አምላክ ነው ኢየሱስ የኔ አባት በእውነት በመንፈስ በምስጋና ቃና ስሙን የጠራው ክብር ልስተውና አባትነት ነው ልጅነት ወይስ በመንፈስ መገኘት? ኢየሱስ ምንድን ጎደለው? እርሱ አምላክና ጌታ ነው። ሁሉም ሲረታ ኢየሱስ ጌታ፣ ሲነግስ ሲወደስ ኢየሱስ ንጉሥ፣ ሲጠና ታሪክ ኢየሱስ አምላክ፣ ስላለው ምሕረት ኢየሱስ አባት፣ ዓይንም ሲሰወር ወርቆ መንፈስ ሁሉ በሁሉ አልበቃሉ። አንድ ጌታ አንድ ሃይማኖት አንድ መንፈስ አንድ ጥምቀት በሁሉ የሚኖር የሁላችን አባት አንድ ነው እግዚአብሔር አይደለም ሁለት ሶስት። አንድ ጌታ አንድ ሃይማኖት አንድ መንፈስ አንድ ጥምቀት በሁሉ የሚኖር የሁላችን አባት አንድ ነው እግዚአብሔር አይደለም ሁለት ሶስት። በሙሴ ሕግና በነቢያት መዝሙራት እንደተነገረው ቃል የተጻፈለት ያለ የነበረ ዘላለማዊው አንዱ ጌታ ኢየሱስ እርሱ ብቻውን ስሙን የጠራው የምንጓደድበት የሚያስመካ አምላክ ነው ኢየሱስ የኔ አባት በእውነት በመንፈስ በምስጋና ቃና ስሙን የጠራው ክብር ልስተውና ስሙን የጠራው የምንጓደድበት የሚያስመካ አምላክ ነው ኢየሱስ የኔ አባት በእውነት በመንፈስ በምስጋና ቃና ስሙን የጠራው